ጊዜ እንደሚመጣ ከጅምሩም ታውቆኝ ሳስጠነቅቅ ነበር። ሲማ ማረቱን ለቆጵሮስ ተንኳይ ታውላቸው ለተለያዩ ንጉሳዊ ትርቶች ያለውን ገንዘብ ስታወጡ ተው ስላልኩኝ ነው ሟርተኛ የምትይኝ። እንግዲሁም የፈለግሽኝ በይ፣ የፈራሁት ደርሷል። እስቲ ዛሬ እንኳን ፈርቶ ማስፈራራቱን ተውና መፍትሄውን አምጣ። ደሴታችንን የከበበውን ንጉሥ ለመማከት በቂ የጦር መሳሪያ የለንም። ይህን መርዶ የሚለውጥ ምን መፍትሄ አለ? ባይሆን እኔ ግራ ይገባኝ ሊወረን የተዘጋጀውን ንጉሥ ማንነት አለማወቃችን፣ በዛ ልክም ደግሞ ወዳጆቻችን ማን እንደሆኑ በግልጽ እንደማይታወቅ አስተውይ እንጂ። በዘመናችን አሉ የተባሉ ታላላቅ ነገስታትን በተለያዩ ግብዣዎች ላይ መታወቃችንን ደግሞ አትዘንጋ እንጂ። እርሱማ ልክ ነሽ። እነርሱ እኛን የሚያውቁን በተለያዩ ዝግጅቶች እንጂ ስለ ጦር ስልት ለማውራት አይደለም። ከዛሬ ጀምሮ በወታደራዊ ጉዳዮች ላይ እንዲተባበሩን ጦማርን ጽፍላችኋለን። ወይ ጦማር መጽሐፍ የሌሊታችን ደሴት ከሀገር ርቆ እንደሚገኝ ዘነጋሹኝ። እኔስ ልቤ ሰገ ይጨርሰናል። በቃ በቅድሚያ ጦማሩን እንጻፍ፣ ከዛ በኋላ ያለውን እንጠበብበታል። ጦማር መጽሐፍ ቢቻል እንኳን ከሌሊታችን እናት በስተቀር ለዚህ ደሴት የቀረበ ማን አለ? ሰቸንማ የማይዘነጋዋቸው እና ንግስታችን ታመው ለሕክምና ከሄዱበት ጊዜ ጀምሮ ዙፋናቸውን የሚያስተዳድሩት አማካሪዎቻቸው ናቸው። አሁን ደግሞ የደሴቲቱን መወረድ ቢሰሙ ታላቅ ቅጣት እንደሚቀጡን አስተውል እንጂ። አውቃለሁ ንግስታችን ይህን ደሴቷን ከሌሎቿ ግዛት አብልጣ እንደምትወደው። ነገር ግን ሊወረን ከተዘጋጀው ንጉሥ የሞት ቅጣት ንግስትንም ሆነ አማካሪዎቿን የሚቀጡ ቅጣት አይሻልም ትይኛለሽ? ልክ ነህ። በቃ ጦማሩን ስለ መጽሐፍ ልክን እናማክር። ቀለም ከማማከር ውጭ እርባን የለውም። ለምንና ምን እናድርግ? ምን ነካሽ? ሙሉ ደሴቷ እንኳን በወታደሮች ተከባለች። እኔስ ልቤ ሰገ ይጨርሰናል። በቃ ስራ እኮ ሁሌ መፍራት ነው አይደለም? ሁሌ ፍራቻ ነው ያንተ ስራ። ሰላም ለእናንተ የሌሊት አማካሪዎች። ምንድን ነው? የሆነ ሰው ነው ሌሊት አማካሪዎች ስትልኛል። ጦማር መሰለኝ። የምን ጦማር? አምጣ። ውጣ በቃ። የተከበራችሁ የማራካሽ ደሴት ልዕልት ጠሬላ አማካሪዎች ክሊዮፕና ሊናር፣ ዛሬ ደሴታችሁ እኔ እጅ ስር መውደቋ እንኳን ከእናንተ ከሰፊው ሕዝብ የተደበቀ ስላልሆነ ማብራራት አይጠበቅብኝም። በቀጥታ ወደ ጉዳዩ ስገባ አቅማችሁን ባለማወቅ እኔ ወታደሮችና እናንተ ሕዝብ መካከል ደም መፋሰስና አለቀ ጦርነት ወታደሮችን ማድከም ተገቢ ስላልሆነ ዛሬ በሚኖራችሁ የመማክርት ጉባኤ ላይ ልዕልታችሁን ግዛቷን በሰላም ለእኔ አሳልፋ እንድትሰጥ ካማከራችኋል። በምላሹ ከእኔ ብዙ ሽልማትና ስልጣን ታገኛላችሁ። ካልሆነ ግን ቅጣቴ ከልዕልት ይልቅ እናንተ ላይ የከፋ ይሆናል። እዚህ ድረስ ሰርጎ ገቦች ካሉ
ይጨርሰናል መሰለኝ። ዝም በል አፈ ቁጭ በል። ቅጣቱ እናንተን ይበረታል እያለ ምኑን ተረጋግቼ ነቀመጠው? ውይ የኔ ነገር ተቀመጥኩት እንዴ! የተሰጠን አማራጭ እኮ ሁለት ነው እና እናማ የሚበጀንን እንመርጣለን ነው። እናቴ ሆይ በችግሬ ሰዓት ስለደረስሽልኝ ደስታዬ ወደር የለውም። አምላከ ቅዱሳን የንግስና ዘመኑን ይባርኩሎትና ዛሬም ድረስ ለማንም የማይንበረከኩ በመሆኖት ደስ ተሰኝቻለሁ። ግርማዊነቱ ጤናው ወደ ቀድሞ ቦታው በመመለሱ መደሰቴን በድጋሚ ልገልጽ እወዳለሁ። እናም በቤተ መንግስቱ ታላቅ ግብዣን አድርገን ለምን አንደሰት? ይገርማል። እናንተ በሳል አማካሪዎች አትሆኑም እንጂ አንድም ቀን አስመሳይ ናችሁ ብዬ አስቤ አላውቅም ነበር። እናቴ ሆይ ምን እያልሽ ነው? እየገባኝ አይደለም። አሁን ልጄ እንዴት ይገባሻል? እኔ ያሳደኩሽ በእሁድ ውስጥ የዓርብ ዕለት መከራን እንዴት ልትረጁ ትችያለሽ? በድፍረት አይጠሩብኝና ንግግሮ ለእኔም ግራ ነው። የሀገረ መንግስት በሌላ ንጉሥ ተከቧል የሚለው ዜና ሐሰት ነው። እናቴ ይበልጥ ግራ እያጋባሽ የምትሆኑ አድምጪኝ ልጄ። ስልጣን ይዘሽ ውሎ ባደረ ቁጥር ውሳኔን ጥያቄ ውስጥ የሚከቱ ዜናዎችን ሰማሁ እኮ። እንደምን ያሉ ዜናዎች? ልዕልት የሀገሩን ሕዝብ ችላ በማለት በየሀገሩ በሚደረጉ ዝግጅቶች ላይ ጊዜሽን ያለ አግባብ ማጥፋትሽን ስሰማ ነው ይሄ ሁሉ ነገር ተፈጥሮ እናንተ መፈተን ያስፈልጋል። ፈተና? አዎ ፈተና። የደሴቲቱ መወረር፣ የኔ መታመም፣ ጦማሩንም ጨምሮ ሁሉም ነገር ፈተና ነበር። ምን ሆነሻል እናቴ? አስጨነቅሽኝ እኮ። ነገሩ ውሸት ቢሆንም የእናንተ እውነታ ግን ተጋልጦበታል። እናንተ አማካሪዎች ከልዕልታችሁ ደስታ ጎን እንጂ በሀዘን ሸሽታችኋል። ከዚህም የከፋ ደግሞ ሀገር ልትሸጡ የተዘጋጃችሁ ባንዳዎች ናችሁ። ባንዳ? ይሁሉ እኛና ልዕልት ከዚህ ነገር በጥበብ ከወጣን በኋላ እኮ ጦራዳ በቃ በእኔ ፊት ማስመሰል ቅጣቱን የከፋ ያደርገዋል። ልዕልትን ክዶ ሀገር ለመሸጥ መዘጋጀት ነው ጥበብ የምትሉት? ይሄ ቢገባችሁ ግብዝ ይሁዳነት ነው። ንግስት ሆይ ምን ማድረግ እንችላለን ታዲያ? ከራሳችሁ ይልቅ ህዝቡን ልትወዱ ሀገሪቷን ላትሸጡ ነው ቃለ መሐላ ፈጽማችሁ ይህንን ስልጣን የያዛችሁ። እናንተ ግን አንድ ወታደር የሚፈጽመው ተግባር የሚያቅታችሁ ከሆነ ይህ ስልጣን አይገባችሁ። አዎ ልዕልትን ክደን ሀገር ለመሸጥ ተስማምተን ነበር። ነገር ግን ይህ ሁሉ ስህተት ከድክመታችን የመነጨ መሆኑን ታውቆ ይቅርታ ይቅርታ ይደረግልን። የሶስተኛዋ ጥፋተኛ ማንነት ሳይገለጽማ ወደ ፍርድ አይኬድም። ደግሞ ሌላም ከሃዲ ሶስተኛዋ ከሃዲ አንቺ ነሽ። ምን? እንዴት? የአማካሪዎች ስራ ሀሳብ ማቀበል ነው፣ ውሳኔ ደግሞ ያንቺ። ስለዚህ ለአንቺም ቅጣት ይገባሻል። እናቴ ሆይ እኔ እኮ ብቸኛዋ ሴት ልጅሽ ጣሬን ነኝ። አውቃለሁ ጥፋትሽ እንጂ እኔ አይደለሁም የምፈርድብሽ። እንግዲህ ውሳኔ እናንተ አማካሪዎች ክርስቶስን ተከትለው በኋላ ላይ ግን ይሰቀል ይሰቀል እንዳሉት አይሁዶች ሆናችኋልና
የገባሽውን ቃል ወደ ጎን በመተው ህዝቡን ለጦርነት ሀገሪቱን ለባርነት አሳልፈሽ ሰጥተሻልና ለሁለት ዓመት የልዕልትና ማዕረጓ እንዲሻል ብልህ ከሰው ስህተት ሞኝ ደግሞ ከራሱ ስህተት ይማራል እንዲሉ እናንተም ከራሳችሁ ጥፋት ተማሩ። ለእናንተ በቅዳሜ ማዕዶት እንድትሆናችሁ ግዴታ ዓርብ ላይ መገኘት ነበረባችሁ። ዓርብ ላይ ተገኝቶ ዮሐንስም መሆን ቢያቅተው እንኳን ልክ እንደ ቅዱስ ጴጥሮስ የንስሐ የእንባ መርከብን ያልሰራ ሰው እንደናንተ አይነቱ ይሁዳዊ ብልጣብልጥ ገመድ የሚጨብጥ ከሆነ በፍጹም እደግመዋለሁ፣ በፍጹም በቅዳሜ መሸጋገሪያ ለእሑድ ፋሲካ አይደርስም። በሉ እንግዲህ ውሳኔ ለሕዝቡ ሁሉ አውጁ። የተከበረውን የደስታውን ዕለት የእሑድን ፋሲካ ለማየት በመከራው ጊዜ በፈተናው ወራት ዕለተ ዓርብ ላይ በሃይማኖት መትጋት፣ ዕለተ ዓርብ ላይ በሃይማኖት መጽናት። አዋጅ አዋጅ አዋጅ! ወታደሮቼ እንደነገሩኝ ከሆነ ደሴታችን ባልታወቀ ንጉሥ ሆነ። አሁን ሀገራችን ብዙ ጠላቶች ቢኖሯትም ይህን ጀብር ያደረገ ንጉሥ ማንነት እስካሁን አልታወቀም። ጠላታችን ማን ይሁን ምን ተከበረ። አሁን ምንድን ነው ማድረግ ያለብን? እኔስ ጥያቄ ሆነብኝ አይደል እንዴ? ባሉ እንጂ አማክሩ። የጭንቀታችን መንስኤ ከዚህ በፊት ጊዜሽን፣ ሀብትሽን ለቤተ መንግስቱ ግንባታ ስለዋልሽ ይመስለኛል። በትክክል ስለ ደስታ ማማር እንጂ ስለ ምጣኔ ሀብቱ አልተጨነቃችሁ። ይህ ነው ትልቁ ክፍተት። አማካሪዎቼ ችግሩን ታውትና መፍትሄው ላይ አተኩሩ እንጂ። ተረጋጊ ተረጋጊ። እንዴት ነው የምረጋጋው? የእናቴ ግዛት ባልታወቀ ንጉሥ ተወሯል። ወታደራዊ ድጋፍ እንዳላገኝ እንኳን እናቴ ታማ ወደ ሩቅ ሀገር ሄዳለች። እንዴት ነው በዚህ መሀል በዚህ ጭንቀት መሀል ተረጋጊ የምትሉኝ? እንዴት ነው የምረጋጋው? ነገሩ በጣም ያስጨንቃል። ደሴታችን ከበባን መመካት አትችልም። ዳይረዱን ደግሞ እናትሽም ለሕክምና ሄደዋል። ስለዚህ ምን በእውነት እኛ ጓደኞችሽ ስለሆኑን ብቻ ሳይሆን ለአንቺ ያለን ክብርና ፍቅር ስለምታውቂ ነው አማካሪዎችሽ ያደረግሽን አይደል? አሁን ስለዚህ ግዛትሽን ለወረረው ንጉሥ በስና ግዛትሽን አሳልፈሽ ስጪ። ምን እጅስን እያላችሁኝ ነው? አይደለም ልዕልት፣ እነካሽ የወረረን ንጉሥ እኮ ካለው አቅም የተነሳ ጦርነት ካወጅንበት ይጨርሰናል። ስለዚህ የእናቴን ግዛት አሳልፌ ልስጥ። በእውነት እናትሽ ባይታመሙ ኖሮ አንቺ ከዚህ ችግር ባዳኑ ነበር። ይህን አስፈሪ ጊዜ በጥበብ ማለት የአንቺ ድርሻ ነው ልዕልት። ሳይዋጉ መሸነፍ ነው ጥበብ አይደለም። እነካሽ ልዕልት፣ እኛ ስለ ደሴቱና ስለ አንቺ ማናስባት አድርጊና እናስብልሻለን ልዕልት። ቢሆንም ግን ምንም ግን የሚባል ነገር የለም። በቅድሚያ ራስሽን በጥበብ ከዚህ ነገር ውስጥ አውጪ። ከዛም በኋላ ነገሥት ሲመለሱ አንቺንና ግዛቱን ነፃ ያወጡሻል። ህዝቡ በጦርነት እንዲያልቅ ራሱ ማድረግ የደሴቷን አንድ አደራ መጠበቅ። ደግሞ በራሱ ፈቃድ የተማረከ ማንኛውም መሪ ክፉ አደጋ ያደርስበት። እሺ እንዳላችሁ በይ ጦማር የሚጽፈው ሹም ጥሪ። ልዕልት ዘውድሽን አውሪ። ከዚያም ደግሞ መልእክትሽን ታሰፍሪያለሽ።